እኮ ማናግረው አትወጣም እንዴ? አቦጣ በእናት ኧረ ቹቹ ቶሎ ብሩን ስጪና ጥሌ ልድረስለት። አንተን አይደል እንዴ ማናግረው? ከዚህ አስነሳና ውጣ፣ አለበለዚያ ክፈል። ሰው ልጭ ነው የቆምኩት። ደግሞ እንደዚህ የጮሽ አልታውሪ። ተረጋጊ እንጂ። ተረጋጊ? እንደውም የተራ 50 ብር አምጣ። ጓደኛዬን ለመጫን ነው የተራ 50 ብር መከፍለው? አዎ እንዳመጣለን። ያምሻል? አቤት። ሃይ እንደው ሰሪ ይሽከቲ ምንድነው የምታወሪው? ትሰማኛለህ? እዚህ ሰፈር ደግሞ ድርሽ እንዳትል እሺ? በሰላም ተጨቃጨቁ። አታየትም እንዴት እንደሚያረጋት? አሁንስ እነዚህ ተራ አስከባሪዎች አበዙት። ተሳድባ እኮ ነው ሄደችው። በእናት ቅድም በዚህ ሳልፋጠሩኝም ነበረ። ቅድም መላ ነበረኝ። አሁንማ መድኃኒት ገዛሁበት። በእናት በቃ ባለሽ ተጮቻ። እቺ ምንድን ነች? እቺማ በእናት እዛ ባየ ሞባይል ቤት ማለት ነው። ጠይቄ የሆነች ፍላሽ ነገር ናት አለ። ግን እቺ ብትሸጥ ያበርሽ መላ ነው የምታመጣው። በቃ እንዲያውም በዚህ ልጫወታ። አያዋጣም። አሲጄ ልጫወቱና በቃ ሌላ ቀን መላውን አመጣለሁ። እስቲ ጀምር። በሁለት በኩል ሲከቡኝ መጠርጠር ነበረብኝ። ካሬርሚ እንኳን በዚህ ያለፈለ ሌላም ነገር አለመውሰዳችሁ። ከዚህ የበለጠ ትልቅ ንብረት የለኝም። ትላንትና የወሰድሽውን ዕቃ መልሽልኝ። ፖሊስ ጣቢያን ጥልጥዬ ሳልወስድሽ። ብራዘር ምን እሺ ነው? ኧረ እጅን ለቃ አውራት በእናትህ። ካንተ ጋር አወራው። ያማህ እንዴ ሰውዬ? ስለምን ዕቃ ነው የምታወራው? ትላንት ጓደኛዬ ስለወሰደችው ዕቃ ነዋ።